በኮንፊደንስ የምትራመዱ፣ በኮንፊደንስ ሀሳቦቻችሁን የምትገልጹ፣ በኮንፊደንስ ውሳኔዎችን የምትወስኑ፣ በኮንፊደንስ እድሎችን የምትጠቀሙ ሰዎች መሆን ትፈልጋላችሁ? በኮንፊደንስ ሆናችሁ ደግሞ አዳዲስ ሰዎች የምትተዋወቁ፣ አዳዲስ ነገሮችን ለመሞከር በኮንፊደንስ የምትሞክሩ ሰዎች መሆን ትፈልጋላችሁ? ኮንፊደንስ በተፈጥሮ የምታገኙት ነገር አይደለም። ኮንፊደንስ የምትገነቡት ነገር ነው። ዓለማችን ላይ የምታያቸው ውጤታማ የሆኑ ሰዎች፣ ኮንፊደንስ ያላቸው ሰዎች፣ አትሌቶች፣ ቢዝነስ ሊደሮች፣ ኢንፍሉዌንሰሮች ኮንፊደንስ ያላቸው መሆን የቻሉት ፓወርፉል የሆነ ሀቢት ስለገነቡ ነው። ኮንፊደንስ ያለው ሰው መሆን የምትፈልጉ ከሆነ ዛሬ የምናያቸው እነዚህ 7 ነጥቦች ህይወታችሁ ላይ ፕራክቲስ ልታደርጉት ይገባል። እነዚህን 7 ነጥቦች ህይወታችሁ ላይ ፕራክቲስ ካደረጋችሁ ህይወታችሁ መቀየር ትችላላችሁ። እስከ መጨረሻ አብራችን ቆዩ። መጀመሪያው ነጥብ በየቀኑ ጎል አስቀምጡ እና ማሳኩት። ኮንፊደንስ ከሆነ ነገር ላይ የምታገኙት ነገር አይደለም። ከመጽሐፍ ላይ ወይም ደግሞ ከቪዲዮ ላይ ወይም ሞቲቬሽናል ኮቶች ላይ የምታገኙት ነገር አይደለም። ኮንፊደንስ በተግባራችሁ እርን የምታገኙት ነገር ነው። በየቀኑ ልታሳኩት የምትችሉትን ጎል ልታስቀምጡ ይገባል። ያንን ጎል ሁሌ ማቺቭ ባረጋችሁ ቁጥር፣ በየቀኑ ባሳካችሁ ቁጥር ኮንፊደንሳችሁ እያሳደጋችሁ ትሄዳላችሁ። ብዙ ሰዎች የሚቸገሩት ረጅም የሆነ ጎሎች ያስቀምጣሉ፣ ቱ ዱ ሊስት ይጽፋሉ፣ አንሪያሊስቲክ የሆነ ፕላን ያስቀምጣሉ። ያንን ጎል ለማሳካት በጣም ይቸገራሉ። 20-30 ጎሎችን ያስቀምጣሉ። ያንን ጎል ስለማያሳኩ፣ ያንን አቺቭ ማድረግ ስለሚያቅታቸው ኮንፊደንሳቸው ቀስ በቀስ እየተሸረሸረ ኮንፊደንሳቸውን እያጡ ይሄዳሉ። ስለዚህ ኮንፊደንስ ያለው ሰው ለመሆን የምትፈልጉ ከሆነ፣ ውጤታማ ህይወት ለመገንባት የምትፈልጉ ከሆነ ትንሽ ጎሎች ልታስቀምጡ ይገባል። ከዚህ በፊት አርፍዳችሁ 3 ሰዓት 4 ሰዓት የምትነሱ ከነበረ ከዚህ በኋላ 11 ሰዓት ነው የምነሳው ወይም ደግሞ 12 ሰዓት ነው የምነሳው ብላችሁ ጎል ካስቀምጣችሁ እሱን አቺቭ ልታደርጉት ይገባል። ከዚህ በፊት መጽሐፍ አንብባችሁ ማታውቁ ከነበረ በየቀኑ 5 ፔጅ አነባለሁ ብላችሁ ጎል ካስቀምጣችሁ እሱን አቺቭ ልታደርጉ ይገባል። ከዚህ በፊት ኤክሰርሳይዝ አድርጋችሁ ማታውቁ ከነበረ በየቀኑ ለ10 ደቂቃ ኤክሰርሳይዝ አደርጋለሁ ብላችሁ ጎል ካስቀምጣችሁ እሱን አቺቭ ልታደርጉ ይገባል። በየቀኑ አዲስ ሰዎች ተዋወቃለሁ ብላችሁ ጎል ካስቀምጣችሁ እሱን አቺቭ ልታደርጉ። ያንን ባደረጋችሁ ቁጥር ትልቅ ጎል ሳታስቀምጡ ትንሽ ጎል እያስቀመጣችሁ እነሱን በየቀኑ አቺቭ ባደረጋችሁ ቁጥር ሞመንተም እየገነባችሁ ትሄዳላችሁ። ሞመንተማችሁ ደግሞ ኮንፊደንሳችሁን እየገነባላችሁ ይሄዳል። ስለዚህ ሁሌም ጎል አስቀምጣችሁ አቺቭ ባደረጋችሁ ቁጥር ቃላችሁን ያስቀመጣችሁትን ቃል ፕሮሚሳችሁን እየጠበቃችሁ በሄዳችሁ ቁጥር ራሳችሁን ማመን ትጀምራላችሁ። ራሳችሁን ባመናችሁ ቁጥር ደግሞ ኮንፊደንሳችሁ እያደገ ይሄዳል። ስለዚህ ሁሌም ራሳችሁን የተሻለ ቦታ ላይ ለማስቀመጥ የምትፈልጉ ከሆነ፣ ኮንፊደንስ ያለው ሰው መሆን የምትፈልጉ ከሆነ በየቀኑ ልታሳኳቸው የምትችሏቸውን ጎሎች ልታስቀምጡ ይገባል። ያንን ባደረጋችሁ ቁጥር ኮንፊደንስ ያለው ሰው መሆን ትችላላችሁ። ሁለተኛው ነጥብ ደግሞ አዲስ ስኪል ገንቡ። ኮንፊደንስ ማጂክ አይደለም ወይም ተአምር አይደለም። ኮንፊደንስ እንደ ባይ ፕሮዳክት ነው። አንድ ተግባሮቻችሁ በምታደርጉት እያንዳንዱ ተግባሮቻችሁ እንደ ባይ ፕሮዳክት ሆኖ የሚመጣ ነገር ነው። ስለዚህ ኮንፊደንስ እንዲኖራችሁ የምትፈልጉ ከሆነ አዳዲስ ስኪሎች ልትማሩ ይገባል። አዲስ ስኪሎች ልትገነቡ ይገባል። ያንን ባደረጋችሁ ከሆነ ኮንፊደንሳችሁ እያደገ የምትሄዱት። 4-5 ቋንቋዎች ለምሳሌ የምትችሉ ከሆነ ወይም ደግሞ የተለያዩ የማሰብ ችሎታችሁ ወይም ደግሞ የመወሰን ችሎታችሁ ያላችሁ ሰዎች ከሆናችሁ፣ ኢሞሽናል ኢንተለጀንት የሆናችሁ ሰዎች ከሆነ፣ የተለያየ አቅም ችሎታ ያላችሁ ሰዎች ከሆናችሁ የትኛውን ቦታ ላይ ብትገቡ ሶሉሽን የምትፈጥሩ፣ የትኛውንም ቦታ ላይ ገብታችሁ መፍትሄ ፈልጋችሁ አዳዲስ ነገሮች የምትፈጥሩ ሰዎች በሆናችሁ ቁጥር ኮንፊደንሳችሁ እያደገ ይሄዳል። ስለዚህ እነዚህን ነገሮች ደግሞ የምታዳብሩት ስትማሩ፣ ፕራክቲስ ስታደርጉ፣ ራሳችሁን በገነባችሁ ቁጥር ነው። ኮንፊደንሳችሁን እና እነዚህን ነገሮች ባወቃችሁ ቁጥር ነው ኮንፊደንሳችሁ የሚያድገው። ስለዚህ ከዚህ በፊት ሰው ፊት መናገር የማትችሉ ከሆነ፣ ፐብሊክ ስፒኪንግ የማትችሉ ከሆነ ወይም ስቶሪ ቴሊንግ አቅም ካልነበራችሁ ወይም ደግሞ የማሰብ ችሎታ በግልጽ የማሰብ ችሎታ ካልነበራችሁ ወይም ገንዘብ የማያዝ ችሎታም ካልነበራችሁ እነዚህን ስኪሎች ሁሌም በተማራችሁ ቁጥር ባወቃችሁ ቁጥር ኮንፊደንሳችሁ እያደገ ኮንፊደንሳችሁ የተሻለ ቦታ ላይ እያስቀመጣችሁ ትሄዳላችሁ። ሁሉንም ነገር በአንድ ቀን ለመማር አትሞክሩ። እነዚህን ነገሮች የምትማሩት ቀስ በቀስ ራሳችሁን በየቀኑ ባስተማራችሁ ቁጥር፣ አዳዲስ ስኪሎች በተማራችሁ ቁጥር፣ አዳዲስ እውቀቶች ወደ ራሳችሁ ባመጣችሁ ቁጥር፣ ራሳችሁን አፕግሬድ ባረጋችሁ ቁጥር ኮንፊደንሳችሁ እያደገ ይሄዳል። ስለዚህ ኮንፊደንስ ያለው ሰው እንድትሆኑ የምትፈልጉ ከሆነ አዳዲስ ስኪሎች ልትገነቡ ይገባል። አዳዲስ ስኪሎች በገነባችሁ ቁጥር ኮንፊደንሳችሁ እያደገ ይሄዳል። የዛኔ ውጤታማ ህይወትን መገንባት ትችላላችሁ። ኮንፊደንስ ያለው ሰው መሆን ይችላል። ሶስተኛው ነጥብ ደግሞ ባለመመቻችሁ ውስጥ ተመችቷችሁ የምትቆዩ ሰዎች መሆን አለባችሁ። ብዙ ሰዎች የሚቸገሩት ህመማቸውን ለማስወገድ ይሞክራሉ፣ ሪስክን ለማስወገድ ይሞክራሉ፣ ወይም ደግሞ ፍርሃታቸውን ለማስወገድ ይሞክራሉ። ያንን ባደረጉ ቁጥር ባሉበት እንዲቆዩ ያደርጋቸዋል። ህይወታቸውን የተሻለ ቦታ ላይ እንዳይገኙ፣ የተሻለ ህይወት እንዳይገነቡ፣ የተሻለ ማንነት እንዳይገነቡ፣ ኮንፊደንስ ያለው ሰው እንዳይሆኑ ያደርጋቸዋል። ውጤታማና የተሻለ ሰው መሆን የምትፈልጉ ከሆነ ባለመመቸት ውስጥ በምቾት ውስጥ የምትቆዩ ሰዎች መሆን አለባችሁ። ህመም ውስጥ ቆይታችሁ
በዛ ውስጥ ቆይታችሁ የተሻለ ሰው የምትሆኑ፣ ውድቀት ውስጥ ቆይታችሁ ያንን ነገር ተጋፍታችሁ ወደፊት የምትራመዱ ሰዎች በሆናችሁ ቁጥር ነው ኮንፊደንሳችሁን እያሳደጋችሁ የተሻለ ሰው እየሆናችሁ ጠንካራም ሰው እየገነባችሁ መሄድ የምትችሉት። ብዙ ጊዜ ሊከብዳችሁ ይችላል። ሰው ፊት መናገር በጣም ሊከብዳችሁ ይችላል። ግን ያንን ነገር ስታደርጉት ነው ኮንፊደንሳችሁ የምታዳብሩት። ጂም ለመሄድ ትፈልጋላችሁ፣ ግን ብቻችሁ መሆናችሁ ይደብራችኋል። ያንን ነገር ግን ስታደርጉት ነው የተሻለ ሰው መሆን የምትችሉት። ሶሻል ሚዲያ ላይ ፖስት ለማድረግ ትፈልጋላችሁ፣ ግን ፍርሃት አለባችሁ። ያንን ነገር ግን ፖስት ስታደርጉት ነው ባለመመቸት ውስጥ ቆይታችሁ፣ ግን ባለመመቸት ውስጥ ተመችቷችሁ ያንን ነገር የምታደርጉ ሰዎች በሆናችሁ ቁጥር ኮንፊደንሳችሁን እያሳደጋችሁ ትሄዳላችሁ፣ የተሻለ ሰው መሆን ይችላላችሁ። ስለዚህ ውጤታማ መሆን የምትፈልጉ ከሆነ ሊከብዷችሁ የሚችሉትን ህመማችሁን፣ ሪስክን ተጋፍጣችሁ የምትጓዙ አይነት ሰዎች ከሆናችሁ ከኮንፈርታችሁ ውስጥ ዲስኮንፈርት ውስጥ ቆይታችሁ ኮንፈርተብል ሆናችሁ ህይወታችሁ የምታሻሽሉ ሰዎች የምትሆኑ ከሆነ የተሻለ ኮንፊደንስ እየገነባችሁ የተሻለ ውጤት እያመጣችሁ የተሻለ ሰው እየሆናችሁ ትሄዳላችሁ። ስለዚህ ኮንፊደንስ ያለው ሰው መሆን የምትፈልጉ ከሆነ ዲስኮንፈርት ወይም አለመመቸት ውስጥ ተመችቷችሁ የምትቆዩ ሰዎች ልትሆኑ ይገባል። ኛው ነጥብ ደግሞ ሶሻል ሚዲያ ሰዓታችሁን ልትገደብ ሊኖረው ይገባል። ብዙ ጊዜያችሁን ሶሻል ሚዲያ ላይ የምታጠፉ ከሆነ የሰዎችን ህይወት የሰዎችን የሚያሳልፉትን ነገር ላይ ጊዜያችሁን የምታጠፉ ከሆነ ቀስ በቀስ ኮንፊደንሳችሁን እየገደላችሁ ነው የምትሄዱ። ምክንያቱም ስክሮል ባረጋችሁ ቁጥር ኢንስታግራም ላይ፣ ፌስቡክ ላይ፣ ዩቲዩብ ሾርት ላይ፣ ቲክቶክ ላይ ጊዜያችሁን ረጅም ሰዓት እያጠፋችሁ የሰዎችን ህይወት የምታዩ ከሆነ ከራሳችሁ ጋር የምታወዳድሩ ከሆነ ወይ ጥሩ መልክ ያለው ሰው ወይም ደግሞ ጥሩ ሲክስ ፓክ ወይም ደግሞ ጥሩ ፊዚካል ያለው ሰው ወይም ደግሞ ሌክጀሪ ቫኬሽን እየተጓዘ እየሄደ ያለ ሰው ያንን እያሳለፈ ያለ ሰው ቪዲዮ ታያላችሁ። ወይም ደግሞ ፐርፌክት የሆነ ህይወት እየኖረ ያለ ሰው ቪዲዮ ታያላችሁ። ያንን ከራሳችሁ ጋር ታወዳድራላችሁ። እናንተ ወይም 23 ወይም 24 ዓመታችሁ ነው፣ ወይም ደግሞ ገና ከዩኒቨርሲቲ እየጨረሳችሁ ሰዎች ናችሁ። ገና ስራ እንኳን ኢንቫይሮንመንት ገና እየገባችሁ ያላችሁ ሰዎች ናቸው። ያንን ከዛ ሰው ጋር ህይወታችሁን ታወዳድሩና ተስፋ መቁረጥ፣ ከዛ ኮንፊደንሳችሁን ማጣት፣ በራሳችሁ እኔ በቂ አይደለሁም ስሜት ውስጥ እየገባችሁ ትሄዳላችሁ። ቀስ በቀስ ህይወታችሁን እየገደለባችሁ ይሄዳል። ያንን ለማስተካከል የምትፈልጉ ከሆነ ሶሻል ሚዲያ አጠቃቀማችሁ ሰዓታችሁን ልታስተካክሉ ይገባል። ያንን ባደረጋችሁ ቁጥር ነው ኮንፊደንሳችሁን እያሳደጋችሁ የተሻለ ሰው እየሆናችሁ የምትሄዱ። ሰዓታችሁን ሊሚት ባደረጋችሁ ቁጥር፣ ገደብ ባላችሁ ቁጥር ፕሮዳክቲቭ የሚያደርጓችሁ ነገር ላይ እያተኮራችሁ ትሄዳላችሁ። ራሳችሁን የሚቀይሯችሁን ራሳችሁን የተሻለ ቦታ ላይ እንድታገኙ የሚረዷችሁን ነገር ላይ ትኩረት እያደረጋችሁ ጊዜያችሁን በዛ ላይ በሰጣችሁ ቁጥር የተሻለ ሰው እየሆናችሁ ትሄዳላችሁ። ስለዚህ ኮንፊደንስ ያለው ሰው እንድትሆኑ የምትፈልጉ ከሆነ ሶሻል ሚዲያ አጠቃቀማችሁን ልታስተካክሉ ይገባል። ሰዓት ገደብ ሊኖራችሁ ይገባል። ያንን ማኔጅ ማድረግ የምትችሉ ሰዎች በሆናችሁ ቁጥር ኮንፊደንሳችሁን እያሳደጋችሁ ትሄዳላችሁ። ከሰዎች ጋር ህይወታችሁን ኮምፔር ማታደርጉ ሰዎች በሆናችሁ ቁጥር የተሻለ ራሳችሁ ላይ ትኩረት አድርጋችሁ እኔ በቂ ነኝ፣ እኔ የተሻለ ሰው መሆን እችላለሁ፣ እኔ ከዛሬ ነገ የተሻለ ማንነት መገንባት እችላለሁ እያላችሁ ራሳችሁ የምታሻሽሉ ሰው ከሆናችሁ በየቀኑ ራሳችሁን የተሻለ ቦታ ላይ ለማስቀመጥ የምትሉ ሰዎች በሆናችሁ ቁጥር የተሻለ ሰው እየሆናችሁ ትሄዳላችሁ። ኮንፊደንስ ያላችሁ ሰዎች እንድትሆኑ የምትፈልጉ ከሆነ ሶሻል ሚዲያ አጠቃቀማችሁ ገደብ ሊኖራችሁ ይገባል። አምስተኛው ነጥብ ደግሞ ሁሉን ነገር እስከሚስተካከል መጠበቃችሁን አቁሙ። ብዙ ሰዎች ኮንፊደንስ የሚያጡት ፐርፌክሽን ስለሚጠብቁ ነው። ሁሉም ነገር እስከሚስተካከል ይጠብቃሉ። ስራ ለመጀመር ያስባሉ፣ አዲስ ነገር ለመሞከር ያስባሉ፣ ግን ሁሉም ነገር እስከሚስተካከል ቆሞ ይጠብቃሉ። ያ ደግሞ ህይወታቸው ላይ ትልቅ ለውጥ እንዳያመጡ አድርጓቸዋል። አዲስ ነገር ለመማር ትፈልጋላችሁ፣ ግን ሁሉም ነገር እስከሚስተካከልላችሁ ትጠብቃላችሁ። ሰውነታችሁን ለመቀየር ትፈልጋላችሁ፣ ጥሩ ሰውነት እንዲሆናችሁ ትፈልጋላችሁ፣ ግን ሁሉም ነገር ተስተካክሎ ጂም መጀመር ትፈልጋላችሁ። ቢዝነስ ለመጀመር ታስባላችሁ፣ ግን ቢዝነስ ፕላኑ ሁሉም ነገር የተስተካከለ ሆኖ መጀመር ትፈልጋላችሁ። ኮንፊደንስ ያለው ሰው መሆን ትፈልጋላችሁ፣ ግን አዲስ ሰው ለመተዋወቅ አዲስ ሰው ለመናገር ሁሉም ነገር የተስተካከለ እስከሚሆን ትጠብቃላችሁ። ያ ደግሞ ቀስ በቀስ ኮንፊደንሳችሁን እየገደለባችሁ በራስ መተማመን እንዳይኖራችሁ ያደርጋችኋል። ኮንፊደንስ ያለው ሰው እንድትሆኑ የምትፈልጉ ከሆነ በትንሽ ነገር ልትሞክሩ ይገባል። ራሳችሁን ልታስተካክሉ ይገባል። ሰውነታችሁን ለመቀየር ነው የምትፈልጉት፣ ጂም መሄድ ነው የምትፈልጉት፣ አድርጉት። ቢዝነስ ለመጀመር ነው የምትፈልጉት፣ ያንን ማድረግ ይኖርባችኋል። ወይም ደግሞ አዲስ ነገር ለመሞከር አዲስ ሰዎችን ለመተዋወቅ ነው የምትፈልጉት፣ ጀምሩ። አዲስ ሰዎችን ለመተዋወቅ በየቀኑ አዲስ ሰዎችን ለመተዋወቅ ያንን ነገር ባደረጋችሁ ቁጥር በሞከራችሁ ቁጥር ኮንፊደንሳችሁ ቀስ በቀስ እያደገ ይሄዳል። ልጅ እያለን አስቡ። ልጅ እያለን መጀመሪያ ለመራመድ ብዙ ጊዜ ወድቀናል። እንሞክራለን፣ እንወድቃለን፣ እንወድቃለን። ከዛ ተመልሰን እንታገላለን። ተመልሰን የሆነ ነገር ተደግፈን ለመሄድ እንሞክራለን። ድጋሚ እንወድቃለን፣ ተመልሰን ተደግፈን ለመሄድ እንሞክራለን። በዛ መንገድ ውስጥ እያደግን ጠንካራ እየሆንን ሄደናል። ከዛ ደግሞ መራመድ ችለናል። ልክ ህይወታችሁ ላይ ኮንፊደንስን ለማሳደግ የምትፈልጉ ከሆነ እያንዳንዱን ነገር ልትሞክሩ ይገባል። ያንን በሞከራችሁ ቁጥር ልትወድቁ ትችላላችሁ። ጥሩ ስሜት ላይሰማችሁ ይችላል።
ሪጀክሽን ሊያጋጥማችሁ ይችላል። ግን ያንን ኤክስፒሪየንስ ባረጋችሁ ቁጥር ጠንካራ እየሆናችሁ እንደገና ደግሞ መልሳችሁ ስትሞክሩ የተሻለ ሰው እየሆናችሁ ትሄዳላችሁ። ያ ኮንፊደንሳችሁ እንዲያድግና ኮንፊደንስ ያለው ሰው እንድትሆኑ ያደርጋችኋል። ስለዚህ ኮንፊደንስ ያለው ሰው መሆን የምትፈልጉ ከሆነ ሁሉን ነገር እስከሚስተካከል መጠበቃችሁን አቁሙ። አሁኑ ጀምሩ። ባላችሁ ነገር በመጀመር ኮንፊደንሳችሁን እያሳደጋችሁ ሂዱ። ስድስተኛው ነጥብ ደግሞ ውስጣዊና ውጫዊ ገጽታችሁ ልትንከባከቡት ይገባል። ራሳችሁን መስታወት ላይ ቆማችሁ ወይም ደግሞ ራሳችሁን ስትመለከቱ ምን አይነት ስሜት ነው የሚሰማችሁ? ጥሩ ስሜት አይሰማችሁ? ኮንፊደንስ አይሰማችሁ? ያንን ለማስተካከል የምትፈልጉ ከሆነ ገጽታችሁን ልታስተካክሉ ይገባል። ውጫዊ ገጽታችሁን በትክክል ልታስተካክሉ ይገባል። ራሳችሁን ልትንከባከቡት ይገባል። ግዴታ ሞዴል መሆን የለባችሁም፣ ግን ራሳችሁን ልትንከባከቡ ይገባል። ራሳችሁን በተንከባከባችሁ ቁጥር፣ በየቀኑ ሻወር በወሰዳችሁ ቁጥር፣ ጥርሳችሁን በቦረሻችሁ ቁጥር፣ ራሳችሁን ሁሌም የፀጉር አቆራረጣችሁን ባስተካከላችሁ ቁጥር፣ ንጹህ የሆኑ ልብሶችን በለበሳችሁ ቁጥር ኮንፊደንስ እየተሰማችሁ ይሄዳል። በራስ መተማመናችሁ እያደገ ይሄዳል። ለራሳችሁ የሚሰማችሁ ስሜት እየተቀየረ ይሄዳል። ስለዚህ ራሳችሁን በመንከባከብ ራሳችሁ ላይ በደንብ በመስራት ኮንፊደንሳችሁን ማሳደግ ትችላላችሁ። ግዴታ ውድ የሆኑ ልብሶችን መግዛትም አይጠበቅባችሁ። የተለያዩ እቃዎችን ውድ የሆኑ ነገሮች በማድረግም ጊዜያችሁንም ኢነርጂያችሁን መጨረስ የለባችሁ። ባላችሁ ነገር ንጹህ በሆኑ ልብሶችን በመልበስ ከእናንተ ጋር ሊሄድ ከሰውነታችሁ ጋር ሊሄድ የሚችሉ ልብሶችን ባረጋችሁ ቁጥር ኮንፊደንሳችሁን እያሳደጋችሁ መሄድ ትችላላችሁ። እስቲ ራሳችሁን ተመልከቱ። ክፍላችሁ ወይም ደግሞ የምትተኙበት ወይም ደግሞ ቤታችሁ እርብሽብሽ ብሎ እንግዳ ቢመጣ፣ በጣም የምታከብሩት ሰው እንግዳ ቢመጣ ምን አይነት ስሜት ነው የሚሰማችሁ? በጣም ትረበሻላችሁ ወይም ደግሞ ኮንፊደንስ ታጣላችሁ አይደል? ልክ እንደዛው ሰውነታችሁ በትክክል ማትጠብቁ ከሆነ፣ ሰውነታችሁን በትክክል ማትንከባከቡ ከሆነ ኮንፊደንሳችሁን እያጣችሁ ነው የምትሄዱ። ስለዚህ ኮንፊደንስ እንዲኖራችሁ የምትፈልጉ ከሆነ ራሳችሁን በደንብ ልትንከባከቡ ይገባል። ሰውነታችሁን በትክክል ልትይዙ ይገባል። ራሳችሁን ንጽህናችሁን በደንብ ልትጠብቁ ይገባል። የዛኔ ኮንፊደንሳችሁ እያሳደጋችሁ ኮንፊደንሳችሁ ያለው ሰው እየሆናችሁ ትሄዳላችሁ። ውስጣዊ ገጽታችሁን መቀየር ይኖርባችኋል። ውስጣዊ ገጽታችሁን ሊቀይሩ የሚችሉ ኮንቴንቶችን በማየት ወይም ደግሞ መጽሐፎችን በማንበብ ወይም ደግሞ ከእናንተ የተሻለ ነገሮችን የሚያዩበት የተለያዩ ሰዎችን ጋር አብሯችሁ በመዋል በመማር ከነሱ ጋር በመዋል ነገሮችን የተለየ መንገድ እንድታዩ የሚረዷችሁ ሰዎች ጋር በመዋል ኮንፊደንሳችሁን ማሳደግ ትችላላችሁ። ውስጣዊ ገጽታችሁን ደግሞ ገጽታችሁን በቀየራችሁ ቁጥር አልቲቲዩዳችሁን አይዴንቲቲያችሁን በቀየራችሁ ቁጥር ኢሞሽናሊ ኢንተለጀንት እየሆናችሁ በሄዳችሁ ቁጥር ኮንፊደንሳችሁ እያደገ ይሄዳል። ስለዚህ ውስጣዊም ውጫዊም ገጽታችሁን በጥንቃቄ በቀየራችሁ ቁጥር ኮንፊደንሳችሁን ማሳደግ ትችላላችሁ። ስለዚህ ኮንፊደንስ ያለው ሰው እንድትሆኑ የምትፈልጉ ከሆነ ውስጣዊም ውጫዊ ገጽታችሁን በትክክል ልትንከባከቡ ይገባል። ሰባተኛው ነጥብ ደግሞ የምትፈሩትን ነገር ራሳችሁን በመግፋት አድርጉት። ኮንፊደንስ እንዲኖራችሁ ትፈልጋላችሁ፣ ወደኋላ መሸሻችሁን በፍርሃታችሁ ምክንያት ወደኋላ መሸሻችሁን አቁሙ። ወደፊት ተራመዱ። ፍርሃታችሁ የእድገታችሁ ምልክት ነው። ስለዚህ በፍርሃት ውስጥ ሰው ፊት መናገር ትፈሩ ይሆናል አይደለ? ያንን ነገር ግን ስታረጉት ነው ጥንካሬ መገንባት የምትችሉት። ክላስ ውስጥ ወይም ጥያቄዎችን መመለስ ወይ ሀሳቦቻችሁን መግለጽ፣ ስብሰባ ውስጥ ሀሳቦቻችሁን መግለጽ ትፈሩ ይሆናል። ግን ያንን ነገር ኦፒኒየናችሁን ወይም ሀሳቦቻችሁን በድፍረት መግለጽ የምትችሉ ሰዎች ስትሆኑ፣ ሪጀክት ስትደረጉ ፌስ አድርጋችሁ ደጋሚ የምትታገሉ አይነት ሰዎች ከሆናችሁ፣ ውድቀታችሁን ተመልሳችሁ የምትጋፈጡ አይነት ሰዎች በሆናችሁ ቁጥር ፍርሃታችሁን ማሸነፍ ትችላላችሁ። ሁሌም ግን ኮንፈርታችሁ ውስጥ የምትቀመጡ ከሆነ፣ በፍርሃት ውስጥ ኮንፈርታችሁ ምቾታችሁ ውስጥ የምትቀመጡ ከሆነ ኮንፊደንሳችሁን እያጣችሁ ነው የምትሄዱት። ደካማ እየሆናችሁ ነው የምትሄዱት። ስለዚህ ጠንካራ እንድትሆኑ የምትፈልጉ ከሆነ ልታረጓቸው የምትፈሯቸውን ነገሮች በድፍረት ለማድረግ መሞከር ይኖርባችኋል። የዛኔ ነው ኮንፊደንሳችሁን እያሳደጋችሁ የምትሄዱት። ብዙ ሰዎች ሰው ፊት መናገር ይፈራሉ፣ ወይም ደግሞ አዳዲስ ሰዎች መተዋወቅ ይፈራሉ፣ አዳዲስ ቦታዎች መገኘትም ይፈራሉ። ያንን ነገር ስለሚፈሩ እዛው ባሉበት ቀርተዋል። አዳዲስ ነገሮች ወደ ህይወታቸው፣ አዳዲስ ኦፖርቹኒቲዎች፣ አዳዲስ እድሎችን ወደ ህይወታቸው ማምጣት አልቻሉም። ያንን ነገር ግን ለማሻሻል የምትፈልጉ ከሆነ፣ ኮንፊደንሳችሁን የተሻለ ቦታ ላይ ለማስቀመጥ የምትፈልጉ ከሆነ ፍርሃታችሁን ልታሸንፉ ይገባል። ከዚህ በፊት ሰው ፊት መናገር ማትችሉ ከሆነ ያንን ነገር በድፍረት ልትሞክሩ ይገባል። መጀመሪያ ስታደርጉ ልትንቀጠቀጡ ትችላላችሁ። ሰውነታችሁ፣ እጃችሁ ሊቀጠቀጥ ይችላል። ግን ያንን ነገር ደጋግማችሁ እየተንቀጠቀጣችሁ ማድረግ ስትችሉ፣ አዳዲስ ሰዎችን በድፍረት መተዋወቅ ስትሞክሩ፣ ያንን ባደረጋችሁ ቁጥር ኮንፊደንሳችሁን እያሳደጋችሁ ትሄዳላችሁ። ስለዚህ ህይወታችሁን ለመቀየር የምትፈልጉ ከሆነ፣ ኮንፊደንስ ያለው ሰው መሆን የምትፈልጉ ከሆነ ራሳችሁን ልትገፉት ይገባል። በፍርሃት ውስጥም ብትሆኑ ራሳችሁን ገፍታችሁ ያንን ነገር ማድረግ ስትችሉ ኮንፊደንሳችሁ እያሳደጋችሁ መሄድ ትችላላችሁ። ፖስት ማድረግ፣ አዳዲስ ሀሳቦች፣ ጥሩ ሀሳቦች አላችሁ፣ ጥሩ ነገሮች መስራት ትችላላችሁ። ግን ሶሻል ሚዲያ ላይ ፖስት ለማድረግ ትፈራላችሁ። ሰዎች ምን ይሉኛል፣ ምን አይነት ሀሳብ ይሰጡኛል እያላችሁ ትፈራላችሁ። ያንን በመፍራታችሁ ቆማችኋል። ውጤታማም እየሆናችሁ አይደለም። ግን ያንን ነገር ስታደርጉት ነው፣ ፍርሃታችሁን ስታሸንፉ ነው
ውጤታማ እየሆናችሁ የምትሄዱ፣ ኮንፊደንሳችሁንም እያሳደጋችሁ የምትሄዱ። ስለዚህ ኮንፊደንስ ያለው ሰው እንድትሆኑ የምትፈልጉ ከሆነ ራሳችሁን ልትገፉት ይገባል። በፍርሃት ውስጥም ሆናችሁ ራሳችሁን ገፍታችሁት ያንን ነገር ማድረግ ያለባችሁን ነገር ስታደርጉ ኮንፊደንሳችሁን እያሳደጋችሁ ትሄዳላችሁ። ኮንፊደንስ ያለው ሰው መሆን ይችላላችሁ። ኮንፊደንስ በተፈጥሮ የምታገኙት ነገር አይደለም። ከአንድ ውሳኔያችሁ፣ ከአንድ ቻሌንጃችሁ፣ ከአንድ ከትንሽ ማሸነፋችሁ፣ ቃላችሁን በጠበቃችሁ ቁጥር፣ አዳዲስ ስኪሎች በተማራችሁ ቁጥር፣ ፍርሃታችሁን በተጋፈጣችሁ ቁጥር፣ ራሳችሁን ከሰዎች ጋር ማወዳደራችሁን ባቆማችሁ ቁጥር፣ ፐርፌክሽን መጠበቃችሁን ማቆማችሁ ቁጥር፣ በውድቀታችሁም ጠንክራችሁ ወደፊት መራመድ በቻላችሁ ቁጥር ኮንፊደንሳችሁን እየገነባችሁ ትሄዳላችሁ። ህይወታችሁንም ሙሉ ለሙሉ መቀየር ትችላላችሁ። እነዚህ ዛሬ ያየናቸውን 7 ነጥቦች ህይወታችሁ ላይ ፕራክቲስ አድርጓቸው። አንድ በአንድ ፕራክቲስ አድርጓቸው። ዛሬ ከምን እንደምትጀምሩ ኮሜንት ላይ ጻፉልኝ። አብራችሁኝ ስለነበራችሁ አመሰግናለሁ። ቻው።